የመኪና ቀለም የምትቀይሩ ግለሰቦችና ገራጅ ቤቶች ለእናንተ ጥብቅ የተባለ ሰበር መረጃም ተሰምቷል። ምናልባትም በወንጀል የምትጠይቁበት እድል ስላለ ይህንን መረጃ ከመጨረሻውም አዳምጦት። ከፍተኛ ጉዳት የደረሰበትን ተሽከርካሪ ያለ ፖሊስ እውቅና የሚጠግኑ ገራጅ ቤቶች በወንጀል እንደሚጠየቁ የተገለጸ ሲሆን በማንኛውም ምክንያት ከፍተኛ ጉዳት የደረሰባቸውን ተሽከርካሪዎች ከፖሊስ ፍቃድ ሳያገኙ መጠገን፣ ቀለማቸውን መቀየር ወይም ደግሞ ሌላ ማንኛውንም የቀድሞ ይዞታቸውን የሚለውጥ ጥገና ማካሄድ በወንጀል እንደሚያስጠይቅ የአዲስ አበባ ከተማ ትራፊክ ማኔጅመንት ማሳወቁንም ተመልክቻለሁ። መመሪያውን የሚተላለፍ የተሽከርካሪ ሰርቶ ማሳያ ወርክሾፕ ማለትም ገራጅ ቤቶች ከ20 ሺህ ብር የገንዘብ መቀጫ ጀምሮ በወንጀል እስከ መጠየቅ የሚደርስ ቅጣት ይተላለፍባቸውም ተብሏል። ይህ አስገዳጅ መመሪያ ተግባራዊ የተደረገው የትራፊክ አደጋ አድርሰው የሚሰወሩ ወንጀለኞችን የህገወጥ ድርጊት ለመቆጣጠር እንደሆነም ተሰምቷል። ስለዚህም ይህ መረጃ ለገራጅ ቤቶች እንዲሁም የመኪና ቀለማቸውን ለማስቀየር ላሰቡ ግለሰቦች ይህ መረጃ እንዲደርሳቸው ይህንን መረጃ ኮፒ ሊንክ፣ ሼር እና ሪፖስት በማድረግ ይህ መረጃ ለነሱ እንዲደርስ ማድረግም ትችላላችሁ። ለእውነተኛና ለፈጣን መረጃ ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውሎ።